ዛሬ ሁለት የቅርብ ጓደኛሞችን እናፋጥጣለን። አንደኛው በነፃ ሊበላ፣ ሌላኛው ደግሞ ሊያበላ። ግን ይህንን የሚወስደው ይሄ ፖስታ ነው። አንደኛው ተጋባዥ ይላል። ይህ የደረሰው ሰው መንገድ ላይ የማያውቀውን ሰው አሳምኖ እንዲጋብዙት ማድረግ አለበት። ሁለተኛው ጋባዥ ይላል። እሱ ደግሞ የማያውቀውን ሰው ምሳ መጋበዝ አለበት። ሳይሳካለት የተመለሰ ምንም ነገር አያገኝም። ተሳክቶለት የተመለሰ እድለኛ ደግሞ የ10 ቀን ምሳ የሚሆነው ገንዘብ አሸናፊ ይሆናል። እስኪ ቤኪ ጋባዥ፣ ጆ ተጋባዥ ደርሷቸዋል። አሁን ምሳችንን ልንበላ ነው። ቻሌንጃችንን ጀምረናል። ሰው ፍለጋ ላይ ነው። ከተገኘና ያለን እንዴት ነሽ? ሰላም ነው? ልይሽ ቆንጂዬ ነሽ። በጣም እርቦኛል። ለምን ሳጋብጂ? አመሰግናለሁ። እሺ ሴት ትሻላለች። ምንም ለመጠየቅ ምንም ማለት ወንድ ሊጣላ ይችላል። ይሄስ ኋላ እየመጣች ያለች ልጅ አለች። ጓደኛሞቹ ቻሌንጁን ተቀብለው ወደ ስራ ገብተዋል። ጆ ሰዎች እንዲጋብዙት ማሳመን ያለበት ሲሆን ከባድ ይመስላል። ቤኪ ራሱ መጋበዝ አለበት። ሰላም ናችሁ? ዜብራ ሊያስቆምኳችሁ ተሻገር። እንዴት ነሽ? ጆ ባላን ማልበላንቺ ሃኒ ቆንጂዬ ነሽ። አቋምሽ ያምራል። ከየት ነው እንደዚህ? ከስራ። ለምን ምሳ ጋብሽ? አሁን ወደ ስራ እየሄድኩኝ ነው። ልተዋወቃችሁ። እሺ አምስ ልተዋወቅ። እኔ ለመጋበዝ እንደዚህ ከፈረው ጋብዢ ለማለት በጣም ነው የሚያስፈራው እና ማፍሪንድ ፈርቷል። ቤኪ መጠየቅ ሳይጀምር ፍርሃት ውስጥ ገብቷል። ጆ ግን እንዳሰብነው ሳይሆን መጠየቅ ጀምሯል። ሰፈር መቀየርም የተሻለ ሀሳብ እንደሆነ ያስባል። አሁን ሰፈር እየቀየረ በጣም እኮ ያስፈራል፣ ግን ደግሞ ቻሌንጁን ማሸነፍ አለብን። እንዴት ናችሁ? ሰላም ናችሁ? ሰላም። ኧረ አልሆንም፣ ዛሬ አልሆንም። እኔ በጣም እየራበኝ ነው። እዚህ ጋር ብስኩት እየገዙን ነው። ይምራት ሰላም ናችሁ? እንዴት ናችሁ? ሰላም። ልተዋወቃችሁ። እንተው። ጆ እባላለሁ። አንቺስ? አብን። በጣም እርቦኛል እና ጋብዙ። አመሰግናለሁ። ቴንኪ ነይ ነካፈለው ግን ነይ ና። ጆ ሰፈር መቀየሩ ጥሩ ውሳኔ ይመስላል። ከታክሲ ከመውረዱ በፈጣጣው ከእጃቸው ላይ ሳምቡሳ መቀበል ችሏል። ምን ይሻላል? ምን ይሻላል? ምን ይሻላል? ምን ይበጃል? እስካሁን ምንም ምሳ የሚጋብዘኝ አላገኘሁም። አብዛኛው ሰው አትቅረጸኝ አቁም ምናምን ነው። እና ሰላም አውሪኛለሽ? ይቅርታ አንዴ ማውራት እንችላለን? እሺ ሰላም ነውና ማውራት እንችላለን? አንዴ አንችልም ማለት ተኮሳትራ በቃ አንችልም። እናም አንዳንዶቹ ካሜራ ለምን ቀረጻችሁ ምናምን ጓ ይላሉና በቃ እንዳይገባት እንዳለ ምናምን ፍላጎት ከሌላቸው ምናምን ብለን እናስወጣላቸዋለን። ሰላም እንድንስ ጆ ባላል ወስካዬ ማ ቤቲ አለባብስሽ ያምራል እና ምሳ ጋብዝኝ። ላይፍ ሆፕ ፋንታኮና ፒስ ኦኬ ላይፍ ተወዷል። እኔም አንድ ጋብዥ ነበር። ኦኬ እሺ አመሰግናለሁ። እሺ ቴንክ ዩ። ብሬ የለኝም አልጋበዘም ማለችን። ሰላም ይሄ እጅ ለስንቱ ተዘርግቶ እንደተመለሰ በእግዚአብሔር ራሴን እያመመኝ ነው። ቡና አልጠጣሁም፣ ምሳ አልበላሁም። ጋይስ ጀማ ነው የመጣ። ጀማ ነው አሁን የሚጠየቅ። አሁን ይሳካልኛል። ልተዋወቃቸው አንዴ ልተዋወቃቸው ጆ ባላል ሜሊ በጣም ቆንጆ ነሽ፣ ታምራለሽ። ምሳ ትጋብዛለች ወይስ አትጋብዘንም? ቻሌንጅ ትጋብዝኛለሽ? አጋብዝኝ። ለመጋበዝ እንደዚህ እኔ ጋብዤ እንደዚህ ቆም አሰብኩት። ጆ ደግሞ ጋብዙ ብሎ ጭራሽ ነው የማይሳካለት። እውነታው ግን ቤኪ እንዳለው አይመስልም። ጆ ከሱ በተሻለ እንቅስቃሴ እያሳየ ነው። ሰላም
አደንግጬ እንዴት ነሽ? ምን አስደነገጠሽ? አይ ምን እንዴ አጠይቁኝም እንዴ? ኦኬ ይቅርታ። ጆ ባላል። ሰላም ቆንጆ ነሽ። አለባብስሽ ያምራል። ፀጉርሽም እንደዛው የራስሽ ነው? ገዝቼ ነው ሪሲቱን ላሳይ። ኦኬ አይ በጣም ውድ ነው። ሀብታም ነሽ ማለት ነው። አይ ሀብታም አይደለሁም። ሳቅሽ ራሱ የሀብታም ነው ይመስላል። ቴንኪ ምሳ ትጋብዣለሽ? በጣም ርቦ ምሳ አልበላሁም። ቻሌንጁ ከተሰጠኝ እስካሁን ድረስ ምሳ አልበላሁም። የምትሆን እውነት ትናርቦኛል? አዎ። ኦኬ ጋብዛለሁ። እሺ ደስ ይለኛል። የት ነው የምትጋብዘው? ደስ ያለሽ ቦታ በቴሌ ብር ልላክልህና አንተ አትበል። አይ ነው እኔ ከአንቺ ጋር ቁጭ መብላት ነው የምፈልገው። ያንን ነው የምፈልገው። ኦኬ ከራበ ስለራበ የእውነት ለራበ እሺ እዚህ ጋር ወይናችሁ ሳለ አትፈልግ ነው። ኦኬ እሺ ጆ ተሳክቶለታል። በዚህ አያያዙ 2-3 ምሳሌ በላይ ይችላል። we can sit here yeah ኦኬ ሲጋ ነው እንችላለን። ጆ ከልጅቷ ጋር ከደቂቃዎች በፊት የተዋወቀ ሳይሆን የረጅም ጊዜ ጓደኛዋ ነው የሚመስለው። ሰላም ነው። ማውራት ይችላል። ጀለስ እናቷ ናት መሰለኝ ምን ያደርገቻል። ሰላም ነው። ምሳ አብረን እንብላ። ፍላጎት የለሽም? እሺ ቴንክ ዩ። ከጓደኛዬ እየጠበቅኩ ነው አለች። እሺ ቴንክ ዩ። እሺ አፋፍ ነው ያልሽው? በሰላጣ ጓደኛ ነሽ? አዎን። አድለኝ። ቴንክ ዩ። በሱ ስም ገብታችሁ እንግዲህ ኔት ሞቶስን ሰብስክራይብ ያደረጋችሁ የሷን ስልክ ተቀብዬ ይሄው እዚህ ጋር ያያችሁት ነው። ሰብስክራይብ አረጋለሁኝ። እንግዲህ እናንተም እየገባችሁ ሰብስክራይብ አድርጉ። ጆ እጁን ታጥቦ እስከሚመለስ እናንተም ሰብስክራይብ እያደረጋችሁ ጠብቁት። የታዘዘው ምግብም ደርሷል። መጋበዝ ይሻላል እንዴ? ሴቶቻችን እንዴት ነው ልጋብዛችሁ ብያችሁ እንደዚህ ካሉ አሰብኩት እና በጣም ከባድ ነው። አይ ቲንክ እሱ ተሳክቶለት ከሆነ እንይ። ጆ ምግቡ ከቀረበ በኋላ ልጅቷንም አብረው እንዲበሉ የጠየቃት አይመስልም። አጎራረሱ የተንከራተተበትን እልህ ዳቦ ላይ እየተወጣ ይመስላል። አይና እንዴት ነሽ? ሰላም። ቤኪ የኔ ቀላል ነው ብሎ ቢያስብም ሙከራዎቹ ግን ሐሳቡ ልክ እንዳልነበር እያሳዩት ነው። በዚህ ከቀጠለ መጨረሻው መሸነፍ መሆኑ የማይቀር ነው። እኔ ምን ጎዳናዎች ጋር አብሬ መብላት እችላለሁ ነው? ህጉ ካልፈቀደ ምን ይደረጋል? ቤኪ የጎዳና ልጆችን መጋበዝ እንደሚችል እየጠየቀ ነው። ይህ ጥያቄው ቻሌንጁ እንደከበደውና ወደ ተስፋ መቁረጥ እየሄደ እንደሆነ ማሳያ ነው። ጆ ምግቡን በልቶ ከጨረሰ በኋላ ከምግብ ቤት ወጡ። እንግዲህ ምሳችንን ተጋብዘናል። በጣም አመሰግናለሁ። ፋይናል ስቴጅ ላይ ደርሰናል። አሸናፊውን የምንለይበት ሰዓት ነው። አሸናፊው ይህን 8000 ብር ይሸለማል። 8000 ብር የሆነበት ምክንያት ደግሞ በአማካኝ በቀን 800 ብር ለምሳ የሚያጠፋ ሰው ሂሳብ ሰርተን፣ ምክንያቱም ይህን ቪዲዮ ስፖንሰር ያደረኩት ራሴው ነው። አሁን ማን አሸናፊ እንደሆነ ወደ ካሜራ ይግቡና የምንለይ ይሆናል። እንዴት ናችሁ? እንዴት ነው ምሳ ልጋብዛችሁ ብሎ መጠየቅ እንዴት ነበር? በጣም ዋዛ ነው። አንተስ? አዎ በጣም ያስቸግራል። በተለይ እኔ በጣም ዋዛ ነው። ጋብዙኝ ማለት ከባድ ይመስለኛል። በጣም ከባድ ነው። ለጋብዛችሁም ከባድ ነው። ዋናው ነገር ምንድነው? ማን ነው ተሳክቶለት የተመለሰው? yes አንቺ ተሳክቶልሻል? እናሳ ብራዘር እንዴት ነበረ? እና አድካሚ ነበር። በመጨረሻ ግን አንድ ልጅ ህይወቴን አድሳልኛለች። ይመቻት። አንተስ እንዴት ነበረ ውሉ? ያወሩኝም ፈቃደኛ አይደሉም ጭራሽ። አይደለም ልጋብዛችሁ ለ10 ቀን ለምሳ የሚሆን የ8000 ብር ሽልማት ነው ያለው። ሽልማቱ ፋሚሊ 8000 ብራችንን ተቀብለናል። ሰብስክራይብ ያረጋችሁ ቤተሰብ ሁሉ ቻሌንጁ ይቀጥላል። እናመሰግናለን።